ያለችው ከሀብታሞች ጋር ትጨርስ። ሹሃዳ ሀረካት እንዴ በቃ ያድርጉላት። ወደ ሌላ ጨዋታችሁ ግቡ። ስንት የሚያስጨንቅ ጉዳይ አለ። እዛ ጋር የሚረዳ ሰው ካለ ተሰባስቦ ይርዳ። አንቺ ውጭ ዝንብ 32 ዝንብ ቃሚና መሲ ዝንብ ያትበይኝ ባፌ ለምናገረው ምን አባሻ ገባሽ? ውጭ ከዚህ ነኝ። እሱ በዛ ጋር ከጠበቃዎቼ ጋር ታወራለች። ነገ ወደ ህግ ይላል። እዚህ ጋር ማንም የሆነ ድራማ የሆነ ወጥመድ ውስጥ በማንም ወጥመድ ምን ስላደረገች የሰጠኝን ስጦታ ወሰደው ስላለች ምንም እኮ አሁን እሷ እኮ ምንም የተናገረችው እንደውም ምንም አልተናገረችውም ስለሱ። አሁን እዚህ ደረጃ ያስፈራት ስንት ዓመት ነው እዚህ ኢመራት የኖረችው እንዴ? ሙኒት እያስፈራሩኝ ነው የሚል ቪዲዮ ሁሉ አላት። ምን ብለው ልጁ እያስፈራራኝ ነው የሚል ቪዲዮ ሁሉ አላት። ምን ብሎ ስም ለማጥፋት ነው መኪናውን አልፈልግም ያልሽው። መብቷ ነው መብቷ ነው። መኪና ስሰጣት እምቢ አለችኝ ስሜን ልታጠፋ። ማነህ አንተ? የትኛው ህግ ሊያረ በጭንቅላት እንዴ? እኔ የሆነ ነገር አምጥቼ ስሰጥሽ አልፈልግም ካልሽ ፍች መብትሽ። ከዛ ሂጄ ምን ብዬ ነው ምከስሽ? ጊፍት ስሰጣት አልተቀበለችኝም። ምን የሚሉት የትኛው አንቀጽ ነው ይሄ? ግን በነገራችን ላይ ደግሞ ልጁ ምንም አልተናገረኝም። የተናገረኝ እኔ የተቆረጠ ቪዲዮ አይቻለሁ። የተናገረኝ ማን ነው? ይሄ አብሮ የሚሰ ማለት ማናጀር የሆኑ ሰው ነው የሚል ነገር ነው። እሷ በእናትሽ ወይ ወጠወጠችው፣ ነገሩ በጣም ወጠወጠችው። ሌላ ነገር ያለ አስመሰለችው። ቁጭ ብላ ይሄ ተፈጠረ፣ ይሄ ሆነ ማብራሪያ መስጠት ስም ማጥፋት አይደለም። አንቺ ናሁም ሲገደል ግቢ። ናሁም ምን ያርግሽ? ናሁም እኮ በቀደም ከኢትዮጵያ የመጣ ልጅ ነው። ስለ ናሁም ምን ያርግሽ? አንቺ ደነዝ ምን የምታውቂው ነገር አለ አንቺ? እሷ አይደለሻቸው አንቺ ነበርሻቸው ነበር። እሷ ብላለች አንቺ ነበርሽ ያብረሻቸው። አይኔ ልጁ ሌላ ነው ወቀሰች አይደለ እንዴ? እሷ ስላለችማ የእሷን ቃል ይዘሽ ምንም አትናገሪም። ስለማንም ምንም የምናውቀው ነገር የለም። ማንንም መውቀሳችም ሳሪ አልነበርሽም እንዴ? ችግሩ ያለው እራሷ ጋር ነው። እራሷ ጋር ችግር ከሌለባት ማንም ጋር ሳትገባ ስም ሳታነሳ ይሄ ተሰጠኝ ይሄን ተባልኩኝ ከዚህ ነፃ ነኝ አለቀ። የቱ ጋር ነው ስም ማጥፋት? የቱ ጋር ነው ስም ይረዳኝ? እከሌ ስጽፍ አልመለሰልኝም። እከሌ ላ መብታችን ነው። ማንም ሰው በስልኩ አለማሰብቱ ነው። አበቃ አለቀ። ከዚህ ውጭ ሌላ ማነካካት አይፈልም። እከሌ ወስዶ ሽሮ ጋበዘኝ፣ እከሌ እንደዚህ ስል ነበረ፣ እከሌ ኖ ወይ አያስፈልግም። ማንም ሰው በራሱ በፔጁ የፈለገውን የማድረግ በራስሽ ልንገርሽ ጌጤ፣ ራስሽ በራስሽ ድምቀት መፍጠር የምትፈልጊ ሰው ነሽ። በባዶ ሜዳ ላይ አንቺ መረዳት ሳይሆን የፈለግሽ እኛ ምንም ያደረግነው ነገር የለም። አስገባት የለችም። የት እናስገባት? ወይዬ የለችም። የት እናስገባት? ካላስ ጋይስ ከሌለች የት እናምጣት? ካላስ ምንም ማድረግ አንችልም። እኔ ሲጀመር ሳይንት ናት ያመጣቻት። ሳይንትን አመሰግናለሁ ብዬ እንትን ብያለሁ። ቅማላም ምን አባሽ ነው የምንመቀኘው? እንርዳ ባለ ነው የምንመቀኘው። አንቺ ነሽ መመቅኘት ያለብሽ። እንርዳ ብለን ይኸው የምንጨቃጨቀው እንርዳ በሚለው ነው። ሰውን እንርዳ በማለት ነው የምንጨቃጨቀው። ከካ ምን ታመጫለሽ? ተገልበጭ ስትፈልጊ ሳሪ ራስሽን ነፃ ማውጣት ስትጥሪ ኦፍኮርስ ከኔ በላይ ማናባሽ አለ። ኦፍኮርስ ራሴን ነፃ ማውጣት እፈልጋለሁ። ሳራ ሹራይች ከንፈሬን እንዴት አየሹ? በጣም ያምራል። እኔ ነፃ ወጥቼ ነው ሌላ ሰው ነፃ የሚወጣው። ምን አባሽ ታዲያ? አንቺ በደቦ ፍርድ የምፈርጂ ከሆነ ነፃ መውጣት አለብኝ። ምን ታመጫለሽ? አዎ በጣም ነው እንዴ ራሴን ነፃ ማውጣት ኔ እንትን ያልሽ ራስሽን ነፃ ማውጣት ሳራ ስትፈልጊ ግም እና ምን አባሽ ላረግ ነው እዚህ ታዲያ የተቀመጠ? ማንም ወጥቶ እንዲናገረኝ አልፈልጠራሁም። ዋትሳፕ ላይ አልመለሰችም ሳራ። ሳራስ ነፃናት አትመልስም። አልመልስም። ዋትሳፕ የስራ ነው። በትልቁ አድርጊው ነጽዬ ሆነ እኮ በትልቁ ችግር የለው። አስፈሽ እንዴት ናችሁ? ሙኒት አለን። አልሐምዱሊላህ ሰላም ነው። አልሐምዱሊላህ አለን። ሁሉ አማን
መሲ፣ ጁጂዮ፣ ሰኒ ሁላችሁም እነዚህ አማን ነው አለ እንትን አይ ቲንክ ይሄንን ነገር ሰምቼ ማለፍ ስላልቻልኩ ነው የእህታችንን ጉዳይ የገባው። እኛ ጋር እንኳን ሌሊት ነው እና ምናልባት አንዳንድ ጊዜ የስጦታ ፈረስ ጥርሱ አይታይም ተብሎ የሚታለፈው ነገር ዋጋ ያስከፍላል። ምንድነው የኔ ሀሳብ? እቺ ልጅ ሰንበዲ ቻሌንጅ ለእሷ አይሁን ተብሎ የተቸገረች ልጅ ስላለች ሁላችሁም ወደ እሷ እንዲሆን በየራሳችሁ ቪዲዮ የሰራችሁት፣ አንዳንዶቻችሁ እንደውም የከፈላችሁት ዋጋ ከባድ ነው እስከ መጫን ድረስ። የሆነ የተቸገረ ሰው ሲገኝ ቀጥታ ያ ነገር የተዘጋጀ ከሆነ ቅድሚያ ያስፈልገዋል ማለት ነው። ያ የተባለውን ነገር ወዲያው ሰጥቶ መገላገል ይቻላል። አንዳንድ ጊዜ ምን አይነት የፕሮሞሽን መንገድ አለ መሰላችሁ? ያንን ነገር አሳይቶ አኝኮ መስጠት ማለት ነው። አኝኮ በቃ አቁለጭልጮ ዙሪያ ጥምጥም አድርጎ በጣም ልብ አድክሞ የመስጠት ነገር ካለመስጠት ይቆጠራል። ለመስጠት ካሰበ ይሄን ያህል አጃግራንጃ አያስፈልገውም። የሰለጠነ ሀገር ላይ ነው። መጀመሪያም ያንን ነገር ለስጦታ የሚያዘጋጅ ሰው ፕሮሰሱን ጨርሶ ሬዲ ማድረግ አለበት። ሀገር ቤት አዲስ መኪና የሚሸለማል ሲባል ሁሉንም ነገር ጨርሰው ምናምን ሬዲ አድርገው ነው የሚሰጡት። ቁልፉን ብቻ ነው ይዞ የሚሄደው። ከዛም በኋላ መጨረስ ያለበትን ራሱ ይጨርሳል። በቀላል ሁኔታ ይጨርስለታል። አሁን ላይ ሲጀመር እየተቀያየረ አንዴ ይሄ ነው አንዴ ይሄኛው ነው እየተባለ መኪና መቀያየሩ በራሱ እንትን አለው። ሁሉም መኪና እኩል ስላልሆነ እኩል ስለማይነዳ እኩል ዋጋ ስለሌለው ከዛ ውጪ በታዘነላት ልክ እናንተም ብዙ ነገር ማድረግ የምትችሉበት አቅም አላችሁ። አንዳንዴ ለራሳችሁ አረብ ሀገር ያላችሁት ራሳችሁ በቂ ናችሁ የሚለውን ነገር ነው እኔ ሁሌ ማስበው። ምክንያቱም ትንንሽ ነገር ኮንትሪቢዩት ማድረግ ከተቻለ አንዱ ቃማውን ቢያሰራላት አንዱ የሆነ ነገር ቢያደርግላት በፋይናንስም እኮ ብር ወስዶ ወደ ስራ መግባት ይቻላል። የተወሰነ ነገር ማስያዝ ከተቻለ እና ጠንካራ ልጅ ነች። ብዙ መከራ ያሳለፈች ልጅ ነች። ህይወቷን እናውቀዋለን፣ ምን አይነት ጠንካራ ሰራተኛ እንደሆነች። በብዙ ህመሞች ውስጥ ያለፈች ልጅ ነች። የእሷን ታሪክ መስማት በራሱ ሌሎችን እንደሚያጠነክር አውቃለሁ እና ምናልባት አሁንም ከፍራቿ መውጣት አለባት። እዛ ሀገር ኖራ እዛ ሀገር ቆይታ እንደሰራ ሰው በቃ የተፈጠረው ይሄ ነው፣ በዚህ በኩል አሁንም መታገዝ ፈልጋለሁ፣ ያለው ነገር ይሄ ነው። ምክንያቱም ባለቤቱ ከሌለ እኛ ዝም ብለን ነው የምናወራው። ችግሩ ያ ነው። ሁላችንም የፈለግነው የምናወራ ከሆነ ደግሞ ዳይሬክሽኑ እንዲስትና እሷም ሳትረዳ መንገድ እንዳይስት ቀስ ብለን ያለውን ነገር በራሷን ቤት ሆና ትናገር። በተረክ መናገር ትችላለች እኮ ስለ ህይወቷ ብዙ ነገር ስትነግረን በራሷ ቤት ነው እና ራሷ ቤት ከፍታ የተፈጠረው ይሄ ነው ያለው ነገር ይሄ ነው ብላ እውነታውን መናገር። ልጁንም አሁን የልጁንም ቪዲዮ እንዳይቼ ነበርና 2000 ሰጥቼ 6000 ሰጥቼ እንደዚህ አድርጌ ነው የሚለው። እሱም የተቸገረ ሰው የተቸገረ ሰው እሱም ተቸግሮ እዚህ እንደደረሰ ነግሮናል። ግን የተቸገረን ሰው መጫወቻ አታድርጉ ነው። ሀብታምንን የሚሉ ሰዎች የተቸገረን ሰው መጠቀሚያ አታድርጉ ነው ሁልጊዜ እኔም ጥል። እሰጣለሁ ብሎ ቃል የገባ ሰው መስጠት አለበት፣ ማጓጓት የለበትም። ምክንያቱም ሌላው እንዳይሰጥ መንገድ ስለዘጋ ማለት ነው። ስለዚህ መንገድ ከመዝጋታችሁ በፊት የምታደርጉት ነገር ክሊር መሆኑን እርግጠኛ መሆን መቻል አለባችሁ። ወንድሜ የሚሰማኝ ከሆነ መቼም ተቆርጦ የሚደርስህ ከሆነ ወንድሜ መስጠትህ መልካም ነገር ነው። ስትሰጥ ግን በዚህ ልክ ሀገር እያዝ ብለህ መሆን የለበትም። በዚህ ልክ እቺ ልጅ አንገቷ የምደፋበት መናገር ያልቻለችው ለምንድን ነው? ኮንፊደንስ ቢኖራት እኮ በቃ እንዲህ ነው ብላ እኮ ወጣ የምትናገርበት ሁኔታ አለ። እናንተም አሁን ከምንም በላይ ሴት ነች፣ የምትቀርባችሁ ለእናንተ ነው። እናንተ ከእሷ ጎን ነው መሆን ያለባችሁ። ከእሷ ጎን መሆን ሲኖርባችሁ ደግሞ አይሰጣት ይሰጣት ሀሳቤን ቀይሬያለሁ በሚል ነገር በፍጹም እንዳይሆን። ለምንድን ነው ይህንን ምላችሁ? እናንተ የምታደርጉት ለፈጣሪ ነው የምታደርጉት ማንኛውም በጎ ነገር። ያንን በጎ ነገር ደግሞ አስተካክላችሁ እስከ መጨረሻው ታግዛችሁ ከጎኗ መቆም። እንዲህ ስላለች ቅር ብሏችሁ ወደኋላ የምትሉ ከሆነ የመልካም ልባችሁን እንዳታጡትም ስለምሰጋ ነው። ምክንያቱም ብዙ እየተባልም ቢሆን እኛ አግዘን የሆነን ሰው ለውጡን ማሳየት አለብን። እስከዛ ጥግ ድረስ መሄድ አለባችሁ ብዬ ስለማምን ነው። ወደኋላ አትበሉ፣ እናግዛታለን። የምትታገዘውን ነገር በትክክሉ አድርገን የተሻለም ነገር እኮ የሚያደርግ ይመጣል። ምንም ስላነሰ ስለበዛ አይደለም። ወንድማችንንም የሰጣትን ነገሮች በግልጽ አውርቶ እንዲህ አይደለም በቃ አንተም ቢሆን እንዲህ ክፍተት አለብህ፣ ይህንን በዚህ መልኩ አድርገው እህት ብትሆንስ ተባብሎ ተነጋግሮ
ተስማምቶ ደግሞ ወደ ስራ የምትገባበትን ማድረጉ ደግሞ የበለጠ ያስፈልጋል። ምክንያቱም እሱም ትንሽም ቢሰጥም ነገም ያስፈልገናል። ሌላ መኪናም ሰጣለው እያለ ስለሆነ ወር ደግሞ ይህንን መኪና ደግሜ ለሌላ ሰው ሰጠዋለው እያለ ስለሆነ ሌላው የሚያገኘውም ሰው ያገኝ፣ ምንም የተለየ ነገር የለውም። ግን ነገሮች ሳይበላሹ መርዳት እንዴት አንድ የተቸገረን ሰው እንዴት ነው የምንረዳው? መሳቂያ አድርገ ነው ወር ደግሞ መጠቀሚያ አድርገ ነው ወይም ፕሮሞሽን ሰርተንበት ሳይሆን የምርም ለውጡ የኔ ለውጥ ነው፣ የዚች ልጅ እህት ለውጥ የኔም ለውጥ ነው ብለን ማሰብ መቻል አለብን። እና ሁላችሁም ስታግዟት እችን ልጅ አሁን እልሁን ቂሙን ተውት፣ ካልተናገረች ምናምን የሚለው ነገር ላይ አትግቡ። ምክንያቱም አንዳንዴ ሰው ማይናገረው ብዙ ነገር ሊኖር ይችላል እና እጇ ላይ የገባችው ነገርም ትጠቅማታለች ለሷ። ስለዚህ ምንድን ነው ማድረግ ያለብን? የተሻለ ነገር እንዲሆንላት ምን እናድርግ የሚለውን ነገር በግል አውሯት። አይ ቲንክ ስልኳ ካላችሁ በውስጥ አውሯትና በቃ ለሶሉሽን እዚህ መምጣት እንችላለን። ለሶሉሽን እንዲህ ነው የተፈጠረው ብላ እሷ ከተናገረች በኋላ ማስተካከል እንችላለን እና ጊቫፕ እንዳታደርጉ ለማለት ነው። እህታችንን ከማገዝ ወደኋላ እንዳትሉ ለማለት ነው። አመሰግናለሁ። በእኔ ዙሪያ ብቻ እንዳለ ማስፈራሪያ እና ማስፈራሪያ ብቻ ነው። ኦልሬዲ እኔ አሁን እዚህ የምናገረው ሪኮርድ ተደርጎ ቁራጩ ነው የሚደርሰው ለሱ። ለምን እንደሆነ አይገባኝም። ከየት ከምን ጋር አገጣጥመው እንደዚህ እንደሚያደርጉት አላውቅም። እኔ ሰው የሌለኝ ሰው ነኝ፣ ብቸኛ ሰው ነኝ፣ ታማሚ ሰው ነኝ እና የሆነ ቦታ መውደቅ አልፈልግም። በቃ ወድቄ ወይ የሆነ ነገር በሆነ በጣም እኔ በትንሿ ጣቱ ሰው ቢነካኝ የምወድቅ ሰው ነኝ እና እኔ አሁን በዚህ ሰዓት ላይ እግዚአብሔር ምስክሬን ከእርዳታው ቀርቶብኝ በቃ እኔ ሰላም መሆን ነው ፈልገው። በቃ እኔ እውነት ጭንቅላቴ ራሱ ሊቋቋም ከሚችለው በላይ ነው። ጌታ ምስክሬን ነው። ጌጤ አንድ ጥያቄ ልጠይቅሽ። አንቺ ምን የሰራሽው ስህተት አለ የሚያስፈራሽ? ሞኒቴው አሁን ቪዲዮ እየሰራ ምናምን እያለ ነው። ገባሽ? ለዛ ነው ይክሰስ። ምን አደረገች ይቺ ልጅ? ሳሪ ምን አደረገች? እሷ ብቻ አይደለች፣ እኛም ነን። ውዴ ይክሰሰን። ምን አደረግን? ምን አደረግን? እናንተ እኮ ናችሁ ሰው የልብ ልብ እንዲሰማው የምታደረጉት። ምን ስህተት ሰራን? እዚህ ጋር ሰጣት፣ ወሰደባት። ነይ ስልንሽ ለምን አልመጣንምሽም ብለን ወቀስናት። ምንድን ነው የተፈጠረው? ከሁሉ በላይ ማለት ነው እሱ ፐርሰናል ፕሮብሌም ነበረባቸው መሰለኝ ተሙ እና እኔ ደግሞ ነገር ታሪክ ውስጥ አትግቢ ጌጤ። አዳምጪ ልንገርሽ፣ የማይመለከትሽ ጉዳይ ውስጥ አትግቢ። ከኔ ጋር ኬዝ ይኑረው ከከሌ ጋር አንቺ እርዳታ ፈልገሽ ሰው ፊት ወጣሽ። የሆነ ነገር አረጋለሁ ብሎ ሲነሳ ህዝቡ ገፋፋው፣ አደረገልሽ። ደስ አላለውም፣ መልሶ ቀየረው። እሱም መብቱ ነው። አንቺም ደግሞ አለመስጠትም መስጠትም መብትሽ ነው። በስምሽ አስደርጎልሻል፣ አለመስጠት መብትሽ ነው። ብሩንም ስጦታ ብሎ ሲሰጡሽ ምስክሮች አለሽ፣ አለመስጠት መብትሽ ነው። መኪናው አይጠቅመኝም ብለሽ ካሰብሽ ነይኔ ጋራዥ ወስጄሽ እስክራብ ተደርጎ ይሸጣል። መኪናው የለም እኔ ጋ ወስደውታል። ሲጀምር ስሙን አነሳሽ? አላነሳው። በቃ ይሄ ነው ያንቺ እውቀት። አየሽው? ትናንትና እዚህ ጋር እኛ እንደ ቁራ ስንጮህ ነይ ስትባይ አንቺ ኖ ብለሽ ጠዋት ገብተሽ ሚዲያሽን ስትይ ነበረ፣ ለቀሽ ነበር አይደለም? ትላንት ማታ ብትመጪ ግን መስመር ሰጥቼሽ ነበር። እኔ ሄደሽ የፈለግሽበት ቦታ አቁመሹ ሂጂና ሊብሬውን መልሺ፣ መኪናውን ከፈለክበት ውሰድ በይው እያልኩሽ ከነ ሊብሬሽ ሰጠሽው። ሄዶ ሰው ይግጭበት። አሁን መኪናሽ ውስጥ ሀሽሽ ያስቀምጥበት። በመኪናሽ የፈለገ ወንጀል ያሰራበት በማንም ትጠየቂያለሽ። ይሄ ነው የአንቺ እውቀት። ገባሽ? የአንቺ ስህተት የቱ ጋር እንደሆነ ሞኒት አንድ ጊዜ ሆን እኮ አንቺ እኮ የስጦታ ፈረስ ጥርስ አይታይም ብለሽ እኮ መሰለኝ አይደል? እንደ ያንን ነገር በአክብሮት የተቀበልሽው እቺን ነገር አድርጎ ሀገር እያዝ ማለት ግን አይቻልም ነው። አሁን እዚህ ጋር ያለብሽን ችግር በማሰብ ውስጥ ልክ ዓለም የተደፋብሽ እየመሰለሽ ነው ያለሽ። ይህ ሁሉ ህዝቡ ከጎንሽ ነው፣ አይዞሽ። ስለዚህ ጌጤ አሁን ማድረግ ያለብሽ ነገር ከዚህ ነገር ጭራሽ መላቀቅ ነው ያለብሽ። አንቺ መላቀቅ በቃ ስሙንም
ቶሎ አዙረሽ የሰጠሽን ነገር ይውሰድ። ይሄ 4,000 እና 5,000 ድራም የማይሞላ ነገር እኔ እንጃ። እኔ የተለየ ነገር ለምን እንደምታደርግ ነይ ተመለሽ እና ስልክ ቀይሬ ልምጣ ብላ ነው። እሺ ወደ መፍትሄው ተስፋው ምን እንደሆነ ታውቃለህ? መፍትሄው ምክንያቱም መፍትሄውን ነው እየነገርኳት ያለው። አሁን መፍትሄውን አንድና አንድ መፍትሄው ነገ ጠዋት ይህንን በስምሽ ያለው ነገር ሌላ ነገር እንዳይመጣበት ያለውን ነገር ለማውረድ እና እናውሰድ በይው። አከተመ። ከዛም በምንችለው አቅም ተጋግዘን ሁሉም ነገር የተሻለ ነገር ይደረግ። መኪናው እነሱ ጋር ነው ያለው እኮ ስምሽ መነሳት አለበት። ስምሽ በአንቺ አልዞረም። የዞረውን እኮ ማስተካከል አለብሽ። ዛሬ ጠዋት ማለት ነው። እኔ ዛሬ ከሰዓት በኋላ እሺ ላይቭ ላይ ወጥቼ ሊሆን ይችላል እንደዚህ 40 ቪዲዮ የሰራው ግን ዛሬ ጠዋት ምንም ነገር በሌለበት ያው በትላንቱ ተናዶ አድሮ ይመስለኛል። አላውቅም ብቻ ስደውልም ቢዚ ነው የሚያደርጉብኝ። ቮይስም ልክ ያለው በዛ ላይ ደግሞ የገባውንም የሳሌቅ ሜሴጅ ልኬላቸዋለሁ። ሪጅ ልክ ያለው በዛ እኮ ይህንን ነገር ማስተካከል ምችው አንቺ እኮ ነሽ። ይህንን እኮ ሊብሬ ያለበት ቦታ ላይ ወዴት ነው መሄድ ያለብኝ? ሊብሬ እጄ ላይ የለም፣ እነሱ ጋር ነው ያለው። አዎ የምታደርጊው ነገር ሞኒትን መስማት ነው። ሞኒትን ስሚያት፣ ሪፖርት አድርጊ። እንደዚህ አይነት ነገር ነበር እጄ ላይ እንትን የለም ያለውን ነገር ማሳወቅ የሚባል ነገር አለ። ምንም ነገር ከመፈጠሩ ታሜ ይደውልለትና ከታሜያችን ፈራች ለምን ፈራች ብለን እኛ ተጨቃጨቅን። ለዚህ ነው። ስለዚህ ትምጣ። አሁን ዞሮ ሁላችንም መከሰሳችን አይቀርም። እሺ ውዶቼ እባካችሁ እንድታግዙ ውዶቼ። እኔ ሀብታም ብያለሁ። መከሰሱ ምናምን አይደለም። ይሄ ኢማራት ነው። ይሄ ዝም ብሎ በብር አንቺ ረጁ ነሽ። ጦስሽን እዚህ ቤት ውስጥ ነሽ። አንቺ ነሽ ብዙ ነገር የተናገርሽ። ጦስሽን ይዘሽ ሂጂ እንዴ ራስሽ አይደለሽ መሲ። አሁን ብዙ ቪዲዮ በሀብታም በሚል ነገር ትክስ መሰረት ነው። ምንድነው ስም ሁላችን ስክሪንሻት ያርግ ሲከሰንሽ ስሙን የጠቀሰ አካል ካለ አይዞሽ ሻሪ። እሺ ውዶቼ ከጎን የሆኑ የኢትዮጵያ ህዝቦች እስከዛሬ የረዳኋችሁ እግዚአብሔር ይመስገን። የምሬ ነው የምለው። እንደዚህ አሁን እያወራን ያለኑ ከዛ ነገር ውስጥ ባትወጣ አናወራም። ሁላችንም እናንተን ተረድቻችኋለሁ። ብሌም አላደረግም። አምሶሪ ሁላችሁም እዛ ያላችሁ ስለገባኝ። ግን ብዙ ነገር ሳይወራ ቢያንስ በሆነች ሙድ ተደርጎ እቺ ልጅ ከእንደዚህ አይነት ነገር እንድትወጣ ነው የምፈልገው። ገባችሁ? ስለዚህ አሁን የገባችሁ ሰዎች ይገባችኋል። ስለዚህ አለው እኔ የምትፈልጉትን እኔ እንድናገርላችሁ የምትፈልጉት ነገር ካለ እኔ እናገራለሁ። እንዳታስቡ። እኔ ያለሁት አሜሪካ ነው። ያለውን ነገር ስለ አረግለሻለሁ ብላ ቃሏንም አታጥፍም። ልትናደር ትችላለች እንጂ ኔቨር ኤቨር እንደዚህ አርጋ የምትተውም ሴት ስላልሆነች ያንን ደግሞ እናስኬደዋለን። ስለዚህ አሁን ዋናው ፖይንት እሷ ካለችበት ነገር እንዴት እንወጣለች የምትለውን እናናግራቸውና ይህን ሶልቭ እናርግላት። ስለ ብሩ ምናምን ተሙ ግድ ማርያም ሳርዬ፣ እኔም እሷን ተረዷት። እሺ የሆነ ነገር ተናግራም ከሆነ ሲቹዌሽኑን ተረድታችሁ እኔም እንደዛ አሁን ለምሳሌ እኔ ተናግራኛለች። ለምን አልተቀየምኳት? ማውቀው ነገር ስላለ ምንም አላት። ካላሳ አሁን ሌሎች ከተናገረች ራሱ እንድናት ካላሳ ያው ስል እንደዚህ ተጫጫኸን እርስ በራሳችን ነበረ። ገባ መሲ ምንም ጮኸን ነበረ። ግን አሁን ሁላችንም ገባ ወደ ሶሉሽኑ ነው የምንፈልገው። ምክንያቱም እሷ ባለችበት ችግር መልሰን እሷን መውቀስ ተገቢ እንዳልሆነ ነው እየተረዳን ያለ። ስለዚህ ገባ እሷን ከችግር ካወጣን በኋላ ስህተቷን ነገ ከነገ ወዲያ እንነግራታለን። ኢትስ ኦኬ ኖርማል ነው። ምናልባት እኛ ላይክ ሰዎች ነን፣ ገባ ግብዞች ነን። ለምን እንደዚህ ሁነን ብለን የመናገር እንትኑ ኖሮን ነው እንጂ የምንረዳው ለራሳችን ብለን እኮ ነው፣ ለሰው ብለን አይደለም። ስለዚህ ገባ ያው እንትን ስለሆንን ነው። ለዛ ነው ሳሪ ፈራሽ። አዎ በጣም ነው የምፈራው። አሁን ችግሩ ይህንኑ መኪና በስምሽ ዞሮ እንግዲህ ወስደውት ስፒድ አድርገው ነድተው ቅጣት ባንቺ ስም መጣ። ወንጀልስ ቢሰራበት ምንድን ነው ማድረግ ያለብን? ይህንን ነገር ማስቆም ነገርኩሽ እኮ እኔ ነገ ጠዋት ቪዲዮ ሰራለሁ። ማንም አይደለም እሱ በአንድ ህይወት ላይ አግዛለሁ ብሎ የሚቀልድበት ማንም አይደለም እንዴ። እዚህ ጋር በቢትኮይን እና በፎሬክስ ብር ስላገኘ እኮ አይደለም። ሁሉን ቢዝነስ ምንም የተለየ እኮ ተአምር ፈጥሮ አይደለም ያገኘው እሱ ማረል እንዴ። መቀለድ አያስፈልግም ነው። እኔ ሁልጊዜ ጥሌ ሀብታሞች ስትባሉ ስትሰጡ አለም ይልን ብላችሁ አታሽቃብጡ ነው ሴት። በቃ መስጠት ካሰብክ መልካምነትን ስንት ሚሊዮን ብር እየረዱ እንኳን ምን እንደረዱ ማይናገሩ ስንት ሰዎች አሉ።
እዚህ ጋር 8,000 2,000 ስንት የተቸገራል? አዎ 1 ብርም 1 ድርሃምም ይቸግራል ስደት ላይ። አዎ ቪዛዋ ማሳደስ ህይወቷ ላይ የሚያመጣውን ነገር ታውቀዋለች፣ ይቸግራታል። ዛሬ ያንን ነገር ጋራንት ስላጣች እንጂ አግዙኝ እያለች ያለችው እየፈራች ያለችውም ነገር ልክ ያልሆነ ሲስተም ውስጥ ስለሆነች ነው። ያንን ደግሞ የሚያግዟት እህት ወንድሞች አለን። በቃ ተሴት አከተመ፣ ምንም አያስፈልገውም። ስለዚህ ኮተትን ማብዛት የለውም። ነገ ማድረግ ያለብሽን አሁን ሙኒትና ታሜ መጥተዋል፣ ያለውን ነገር ተከታይ ሚሉሽን ስሚ። ከዛም በኋላ ሁላችንም አለን ተረባርበን ቪዲዮ የሰራንልሽ ሰዎች እንዴት ሰው መጣል እንዳለብንም እሱንም ደግሞ ምን ማድረግ እንዳለብን እኛም እናውቃለን። ስለዚህ እኛ እዛ እየኖርን አይደለም። መናገር ያለብንን ነገር እስከ አፍንጫው እንነግረዋለን፣ ማወቅ ካለበትም ማለት ነው። አከተመ። ይቅርታ